መኪናችንን ለማስነሳት የመኪናችንን ቁልፍ በመናበራበት ጊዜ የተለያዩ ቀለማት ያላቸው ምልክቶች በዳሽቦርዳችን ላይ ለተወሰኑ ሰከንዶች በርተው በመቆየት ወይንም ብልጭ ድርግም እያሉ ይታያሉ። ነገሩ ትንሽ ግራ የሚያጋባ ይመስላል። ነገር ግን አይጨነቁ። ዳሽቦርድ ጠቋሚ ምልክቶች በዋናነት ለአሽከርካሪው ወሳኝ የመረጃ ምንጭ ሆነው የሚያገለግሉ ናቸው። አልፎም አሁን ያሉ ተሽከርካሪዎች ላይ ለጥገና ሂደትም ችግር መኖሩንም አለመኖር የተለያዩ ነገሮች በመነሻነት መረጃ የምናገኝባቸው የመረጃ ምንጮች ናቸው። እነዚህ የዳሽቦርድ ጠቋሚ ምልክቶች በዘመናዊ ተሽከርካሪዎችም ላይ ይሁን በቆዩ ተሽከርካሪዎች ላይ አቀማመጣቸውና የብዛታቸው መጠን ቢለያይም በሁሉም ተሽከርካሪዎች ላይ ይገኛሉ። አሁን ያሉ ተሽከርካሪዎችን ስናይ ያሏቸው ሲስተሞች አብዛኛው ወይ ሙሉ ልንል በመንችለው ደረጃ በኤሌክትሮኒክ ሲስተም ቁጥጥር ውስጥ ያሉ ከመሆናቸው የተነሳ መረጃ ሰጪ ናቸው። አልፎ ተሽከርካሪ ያለ አሽከርካሪ ለማንቀሳቀስ እስከሚቻልበት ደረጃ የገባንበት ዘመን እንደመሆኑ ተሽከርካሪን በድምጽ በሽታ እና በማሽከርከር በመናስተውለው መደበኛ ያልሆነ ችግር ብቻ ተነስቶ ወደ ጥገና ከመሄድ ይልቅ እዚያው አንድ አሽከርካሪ ለማሽከርከር ከመነሳቱ በፊትና በመንቀሳቀስ ሂደትም ላይ የገጠሙ ችግሮች ካሉ የሚጠቆምበት ነው እንግዲህ ዳሽቦርድ ምልክቶች ብለን የምንጠራቸው። ነገር ግን ከነዚህ የመረጃ ምንጭ ከሆኑት የዳሽቦርድ ጠቋሚ ምልክቶች ውስጥ የተሽከርካሪውን ሞተር ሲያስነሱ አንዱ በርቶ ከቀረ ወይም በሚያሽከረክሩበት ወቅት ከመካከላቸው አንዱ ከበራ እንደ ምልክቱ አይነት በተሽከርካሪው ላይ ከሚገኙት ስርዓቶች በአንዱ ላይ ችግር እንዳለ ለመጠቆም ወይም ደግሞ ለምሳሌ እጅ ፍሬን ተይዟል አልተያዘም ብሎ መጠቆም ሊሆን ይችላል። አልፎም ግን ያ ሲስተም ችግር አለበት ጤነኛ ነው ብሎ እስከመጠቆም የሚደረስበት ሁኔታ አለ። በተለይ የዘመናዊ ተሽከርካሪዎች ኤሌክትሮኒክ ኮንትሮል ሊሆኑ ሲስተሞች ላይ ስንመጣ ምንም አይነት ሲስተም ላይ ኤሌክትሮኒክ ሲስተም ውስጥ ምንም አይነት ችግር ካለ ጤናማ ያልሆነ ነገር ካለ ቼክ ላይት የምንላቸው ለምሳሌ የኢንጂን ከሆነ ቼክ ኢንጂን ላይት፣ የፍሬን ከሆነ ኤቢኤስ ላይት እያን ለሌሎችም ሲስተሞች ችግር መኖሩን የሚጠቁሙ መብራቶች አሉ። ለምሳሌ ቀይ መብራት በጣም ጠበቅ ያለ ችግር በተሽከርካሪው ላይ መኖሩን የሚጠቁም በመሆኑ ችግሩ ምን እንደሆነ እስካላወቅነው ድረስ በተቻለ ፍጥነት መኪናውን ለአደጋ በማያጋልጥ ቦታ ማቆም አለበት። ብርቱካንማ፣ ሰማያዊና አረንጓዴ ምልክቶች እንደ ቀይ መብራቶች በጣም አሳሳቢ አይደሉም። ነገር ግን በሁለቱም ሁኔታዎች ባለሙያ ማማከር ወይንም የመኪናውን ሲስተም ማኑዋል መመልከትና ቀጥሎ ምን ማድረግ እንዳለብን ለማወቅ መሞከር የተሻለ መፍትሄ ነው። በተለይ ምልክቶቹ እንደ ሞተር፣ ፍሬንና ዘይት ያሉ ለተሽከርካሪያችን መሰረታዊ የሆኑ ክፍሎች ሲሆኑ ለጉዳዩ ትኩረት መስጠት ይኖርብናል። ወደ አስከፊ ችግር ሊያደርሰን የሚችልን ጠቋሚ ምልክት አለማወቅና ቀጥሎም ደግሞ ተገቢ መልስ አለመስጠት ለችግር ያጋልጠናል ማለት ነው። ጠቋሚነታቸው ግን ደረጃው ይለያያል። ለመረጃነት ያክል የሚመጡልን ይኖራሉ። አስከፊ መሆኑንም ደረጃ ድረስ ድምጽን በመስጠት የበሩ በመጥፋትም የሚጠቁሙን አይነቶች አሉ። አጠቃላይም ደግሞ ጥቆማውንም አድርገው ሲስተሙ እንዳይሰራ የሚደረግበትም ደረጃ የሚመጣበት ሁኔታ አለ። ስለዚህ አንድ አሽከርካሪ ከሚያደርጋቸው ከመነሳት በፊትም ይሁን በማሽከርከር ሂደት ውስጥ በማየት በድምጽ በሽታ በተለያየ መልክ ከሚያያቸው ነገሮች በበለጠ የዳሽቦርድ ጠቋሚ ምልክቶቹን መረዳት ይኖርበታል። ነገር ግን እነዚህ ጠቋሚ ምልክቶች አንዳንድ ጊዜ በተለያዩ ምክንያቶች እክሎች ሊገጥማቸው ይችላሉ። አንዳንድ ጊዜ አሳዛኝ የጥገና ፕራክቲሶችም እናስተውላለን። ሲስተሙን በተገቢ ሁኔታ መጠገን ሲያቅት ወይም ከጠገኑ በኋላ ያ ማስጠንቀቂያ የመጣበትን ምክንያት ወይ በኤሌክትሮኒክ መሳሪያ ወይ በሆነ ነገር ማጥፋት በሚፈልግበት ሰዓት ያቺን መብራት ጠቋሚ ሆና እንዳትቀር ለማድረግ እንዳትሰራ ማድረግ ወይ ሌሎች የመብራት ሲስተሞች ጋር ጠቋሚ ምልክቶች ጋር ማስተሳሰሮች አሉና ይሄን ማድረግ ወይም ደግሞ እነዚህ በተፈጠሩበት ሁኔታ መጠቀም አስከፊ ችግር አለው። በቀላሉ በሰዓቱ ልንፈታው የምንችለው ችግር
አድጎና ገዝፎ ለከፋ የእርማት ችግር ውስጥ ይከተናል ማለት ነው። ስለዚህ የነዚህን ጠቋሚ ምልክቶች ጤንነት አክብሮና እየሰሩ መሆኑን ያረጋገጡ መቀጠል ከተገልጋዩም ከባለ ንብረቱም ከቴክኒሻኑም ከአሽከርካሪውም የሚጠበቅ ነው።